ይሄ ነው ፑላሳ አምባ አሩጂያ ዋሻ ይሄ ነው። ከሶስት ትውልድ በኋላ ዋሻው ቆመ ማለት ነው። ሰው በዛን ጊዜ ቤት የለም። እንደ ጦጣ ዝንጀሮ ዝም ብሎ ነው። ምንም አይነት ቴክኖሎጂ ባልነበረበት ዘመን ይሄን እንዴት ሰሩት የሚለው ይገርም ነው። በጣም ለጎልያድ ቁመታቸውም ያን ያክላል። ተመልካቾቻችን በዚህ ጋር የሚያስኬድ ሌላ ቦታ ነው ያምለን ያለው። አሁን አክስቴ አጥረውታል። መንገዱ አለ ከመጨረሻው የሚያስኬድ አለ፣ ግን እንደ በፊቱ አይደለም፣ ተጠቧል። ከክርስቶስ ልደት በፊት ጀምሮ የነበረ ነው ይባላል። የዘመኑ ልጅ መቼ እኔ ምንድነው ብሎ ማን ይጠይቃል? ተመልካቾቻችን የምንገኘው በወላይታ ዞን በአንዲት ገጠራማ ቦታ ነው። ይህ ቦታ ፑላሳ አምባ መንደር ይሰኛል። እዚህ ቦታ የደረስነው ከወላይታ ሶዶ 54 ያህል ኪሎ ሜትሮችን ያህል ተጉዘን ነው። እዚህ ቦታ አንድ መስህብ ይገኛል። ብዙ አፈ ታሪኮች ያሉት ብዙ ታሪኮችም ያሉት ነው። ከወላይታ ጥንት ሕዝብ ታሪክ ጋር የሚገናኝ ነው። ገብተን ምንድን ነው የሚለው የምንመለከት ይሆናል። አብረን ሰላም ነው። ሰላም እንዴት ነው? ደረሰና ይባላል። እሺ ምን እንርዳው? እዚህ ዋሻ አለ ተብለን ነበር የመጣ ነው። ኦኬ ምንድን ነው የሚባለው ስሙ? ይሄ ፑላሳ አምባ አሩጂያ ዋሻ ይባላል። እሺ ላስጎበኘው። ምን አይነት ታሪክ ነው ያለው? ይሄ ከዚህ በፊት በቀድሞ ዘመን ሰዎች ከጦር ወይም ከውጊያ ለመከላከል ራሳቸውንና ከብቶቻቸውን ለማዳን ብሎ የቆፈሩት ዋሻ ነው። እሺ አሩጂያ ዋሻ የተባለው ለምንድን ነው? አሩጂያ ዋሻ የተባለው ከዚህ በፊት ያው በወቅቱ ይገዙ የነበሩ ይህን አካባቢ አሩጂያዎች ነበሩ። ያው አሩጂያ አንድ የሲሮ መንግስት ነው። ስለዚህ የአሩጂያ አገዛዝ ስርዓት ነው የተቆፈረው ማለት ለዛ ነው አሩጂያ የተባለው። አሩጂያ የተባለው አዎ የወቅቱ ገዢዎች ነበሩ። ኦኬ ስለዚህ ነው አሩጂያ የተባለው። ስለዚህ ዋሻውንም የቆፈሩት እነሱ ናቸው። ያው እነሱ ናቸው። ያው በራሳቸው ብዛት ያስቆፈሩ። የአካባቢ ማህበረሰብ ምን ያህል ግንዛቤ አለው? የአካባቢ ማህበረሰብ ከዚህ በፊት ያላቸው ግንዛቤ ብዙም የተሻለ አይደለም። ይህንን ደግሞ እንደ ባለሙያ እኛ ግንዛቤ በቀበሌ መድረክ በተለያዩ ስብሰባዎች ግንዛቤ እየሰጠንላችሁ ነበር። ከዛ የተነሳ አሁን ያላቸው ግንዛቤ የተሻለ ነው። አሁን ይሄ ቆምንበት የዋሻው አናት ላይ ያለ ነው ማለት ነው። ይሄ አሁን ግቢው ነው። አጠቃላይ በሲቡ ያለበት ግቢው ነው። በባህላዊ ጎጆ ቤት ደንቆ የተገኘው አሁን ይሄ ደግሞ ዋሻው ወደ አለበት የሚያስገባ ወደ ታች ነው ያለው። ዋሻው በጣም ሰፊ ነው ይባላል አይደል? በጣም ሰፊ ነው። ወደ ውስጥ ይገኛል። እሺ ወደ ውስጥ ስንት ነው ኪሎ ሜትር ይረዝማል ያልከኝ? ወደ ውስጥ ርዝመቱ ወደ ዋሻው ከገባን በኋላ 7 ኪሎ ሜትር ያህል ይሄዳል ነው አደጋ የሚሉት አይደለ? በጣም የሚያስፈራው ግን የቱን ምንድን ነው መጥፎ ነው? ኦኬ እሺ ኦኬ ይሄ ነው ፑላሳ አምባ አሩጂያ ዋሻ ይሄ ነው። ይሄ ትልቁ 3 በር አለው። ይሄ ትልቁ በር ነው። ይሄ ደግሞ ሁለተኛ በር ነው። ይሄ እንደ መስኮት ነገር ነው። ያው ውስጥ ከገባን በኋላ አዳራሹ አንድ ነው የሚሆነው። ኦኬ ግን ሰፊ ነው። ውስጡ በጣም ሰፊ ነው። ከኛ ቁመት በላይ ነው። ተመልካቾቻችን ፑላሳ አምባ መንደር ነው የምንገኘው። በዚህ መንደር ነው እንግዲህ አሩጂያ የተሰኘው ዋሻ የሚገኘው። እነዚህ በሮች የአሩጂያ ዋሻ በሮች ናቸው። 2 በር እና አንድ መስኮት ነው እንግዲህ የተባልነው። ሳማው በዛን ወቅት ይህንን እንደ መስኮት ይጠቀሙታል የሚል ግምታዊ ሀሳብ ነው ያለው። ሆኖም ግን እነዚህ በሮች እንደሆኑ ያስታውቃሉ። እንግዲህ እዚህ ውስጥ ነበረ በዚያን ጊዜ ይኖሩ የነበሩ ሰዎች ወይም ደግሞ የአሩጂያ ነገዶች
ከብቶቻቸውን የሚያስቀምጡበት ራሳቸውም የሚያድሩበት ቦታ ነው ይባላል። በአፈ ታሪክ እንደሚነገረው ከ400 ዓመት ከክርስቶስ ልደት በፊት ጀምሮ የነበረ ነው ይባላል እና በዛን ጊዜ የነበሩ ማህበረሰቦች እዚህ ነው ይኖሩ የነበሩት። አሩጃ ዋሻ ነው። ወደ ውስጥ እንግባና ምን እንደሚመስለን ተከተለ። ተመልካቾቻችን እንደምትመለከቱት በጣም ሰፊ ቦታ ነው። የሚገርም ነው። የሰው ልጅ ቅድመ ታሪክን በመጠኑ የሚያሳይ ነው። ያው ብዙ ጊዜ እንደሚባለው የሰው ልጅ መደበኛውን ኑሮ ከመኖሩ በፊት ዋሻዎች ውስጥ በሚኖር ዘመን እንደዚህ ነበር የሚኖረው ማለት ነው። የስልጣኔ ጫፍ ጫፉን የጀመረው የሰው ልጅ እንደዚህ አይነት ቦታዎች ውስጥ በመኖሩ ይሄ ደግሞ በጣም የሚገርም ነው። በዛን ጊዜ ምንም አይነት ቴክኖሎጂ ባልነበረበት ዘመን ይህን እንዴት ሰሩት የሚለው የሚገርም ነው። ቀደም ብዬ እንዳነሳውላችሁ ይህን ዋሻ ከአንድ ድንጋይ የፈለፈሉት ጥንት በወላይታ ምድር የነበሩ የአሩጂያ ነገድ ማህበረሰቦች ናቸው። አሩጂያዎች በወላይታም ጠንካራ ስርወ መንግስትን ከመሰረቱ ማህበረሰቦች መካከል በቀዳሚነት እንደሚነሱ ይነገራል። አሩጂያ ነገድ በዛን ጊዜ አሩጂያ የሚባለው እንደ መንግስት በአሁኑ ጊዜ ኢህአዴግ እንደሚባል በዛን ጊዜ እንደ መንግስት አሩጂያ ተብሎ ይባላል። የእሱ ንጉስ ይህንን ያስቆፈር የቻለው ንጉስ የቃ ይባላል። ልጁ የመሮ ይባላል። ይወራረሳል። እዛን ጊዜ ንጉስነት እየተወራረሰ የሚመጣ ነው። አባቱ የቃ ለልጁ የመሮ ይሰጣል። የመሮ ተወራርሶ ለጉራጌ ይሰጣል። ከ3 ትውልድ በኋላ ዋሻው ቆመ ማለት ነው። ይህ ዋሻም ከ2400 ዓመታት በላይ ዕድሜ እንዳስቆጠረ የታሪክ አዋቂዎች ይናገራሉ። አሩጃዎች በነበሩበት ዘመን የሰው ልጅ ገና በአደን ነበር የዕለት ጉርሱን የሚሰበስበው። ከኢየሱስ ክርስቶስ በፊት እንደምገመተው በጋሪዎች ስርዓት ማመራ ይመስላል። ሰው በዛን ጊዜ ቤት የለም። እንደ ጦጣ ዝንጀሮ ዝም ብሎ ነው አለው። በዛን ጊዜ ጠላት አለ። ሰውም ለሰው ጠላት ነው። አውሬ ጠላትም አለ። የተለያዩ ጠላት ስላሉ ከጠላት ማምለጫ ብሎ እነኛ ያስቆፍረው ያ ንጉሱ በአካባቢው እንደሚነገረው አፈ ታሪክ ከሆነ እነዚህ ይህን ዋሻ በዚያን ዘመን የፈለፈሉት አሩጃዎች እንደ ነፊሊምሶች በሰውነትም በቁመትም ግዙፎች ነበሩ። ዋሻውንም በዝሆን ጥርስና በጎሽ ቀንድ ነው የፈለፈሉት ይባላል። በጣም 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 እንደ ጎልያድ ቁመታቸውም ያን ያክላል። በጣም ፖርስ ናቸው። በጣም ግዙፍ ናቸው። እነን ያስቆፈሩት በዝሆን ጥርስና በጎሽ ቀንድ ነው ያስቆፈሩት። እንግዲህ እዚህ ያሉ አዋቂዎች እንደነገሩን ከሆነ በጣም ሩቅ ነው የሚያስኬደው። አሁን እንዴት አጠረ እንጂ በጣም ሩቅ የሚያስኬድ ቦታ ነው። ያው ለመሄድ ግን ያስቸግራል። ምክንያቱም በጣም ጠባብ ነው። ከጊዜ ጋር ማፈርም የሞላው ይመስላል። የተንፏቀቁ ነው የሚያልፉት። መንገዱ አለ እስከ መጨረሻው የሚያስኬድ አለ። ግን እንደ በፊቱ አይደለም፣ ተጠቧል። በጣም ለምን የታጠሩት አሁን እነዚህ መግቢያዎች ይህንን መንገድ አለ። ያንን ያ መንገዱን ሰዎች እየሾለኩ የሚሄዱበትን መንገድ ላይ እቺ አውሬ አለች፣ አንድ ጀርት የምትባል ያቺ አውሬ የገበሬዎችን ማሳ ላይ ያለውን ድንች፣ ካሮት፣ ቀይ ስር፣ ቅጠል ጎመን፣ ዱባ ይህንን ሁሉም በአጠቃላይ ትበላል። እሷን ሊከለከሏት ፈልገው ነው። ተመልካቾቻችን በዚህ ጋር የሚያስኬድ ሌላ ቦታ ነው ያለነው ያሉት። አሁን አክቹሊ አጥረውታል። ያጠሩበትን ምክንያት ከውስጥ ጃርት የምስል ነገሮች ይወጡ ስላስቸገሯቸው ነው አርሶ አደሮችን እንጂ ሌላም እንደዚህ በዚህ ተንፏቀን ሄደን ይህን ሁለት የሚያክልም ይገኛል ብሏል። አንድ ብቻ ሳይሆን በርካታ ናቸው የተባለው። ምን ያህል የዛን ጊዜ ይሄ አሩጃ የሚባለው ነገድ ትልቅ እንደነበር የሚያሳውቅ ነው። ምክንያቱም ይሄ ክፍል ብቻ ምን ያህል ሰው ያኖራል
ብሎ መገመት ቀላል ነው? እኔ ራሴም እንኳን በልጅነቴ እያለሁ በወጣትነቴ እያለሁ ወደ 8 ፉርጎ አልፌ ሄጃለሁ። በዚህ አድርጌ እስከ 8 ፉርጎ እኔ ሲሄድ እንደዚህ የመሰለ ሰፋ ቦታ አለ። ያችን ሰፋ ቦታዋን ሾልከ ስትገባ ጠባብ አለ። ጠባቧን ትሾልካለህ ትገባለህ። አሁንም ሰፋ ያለ አለ እንደ ሳሎን። እንደገናም ትሾልካለህ ትገባለህ፣ ሰፋ ያለ አለ። እንደዛ እየሆነን ከኔ ጋር በዛን ጊዜ የገቡ ሰዎች ብዙዎች ሞተዋል። እኔ አለው 8 ፉርጎ ከገባን በኋላ እኛ የያዝነው መብራቱን ጠፋ። ባትሪ ራሱ ብርሃኑ ገለፈ። በዋሻው አካባቢ መጥተው ጥናት ያደረጉ የሀገር ውስጥም የውጭ ሀገር ምሁራን ቢኖሩም ይፋ ያደረጉት መረጃ የለም። በአሁኑ ሰዓት የዋሻውን ታሪክ የሚነግሩን የአካባቢው ሽማግሌ ብቻ ናቸው። ታሪክ ደግሞ ተመዝግቦ ካልተቀመጠ የሚረሳ የሚዘነጋ ነው። እነዛ ሰዎችን መጥተው እንደዚህ ፎቶ ቪዲዮ ምናምን ቀርጸው ያ አብድርማን የተባለው ፈረንጁ ይህንን ማስተካከለ በኋላ ለጥናት ይመጣል። የሰው እጅ እንዳይነካ እኛ በነፃ ካለ ምን ጊዜ በምን ዘመን መንግስት እንደተቆፈረና እንደተዘጋጀ ይህንን ሁሉም መተን በጥናት እናገኛለን ብለው ሄዱ። ግን ከሄዱ በኋላ ቶሎ አልመለሱም። የአሁኑ ትውልድም ታሪክን የማወቅ ታሪክን የመጠበቅ ባህልና ልምዱ ዝቅተኛ መሆኑ የአሩጂያ ዋሻ ታሪክ እውነታዎች በጊዜ ሂደት እንዲረሱ ከትውልድ ወደ ትውልድ የመሸጋገር ዕድላቸውም እንዲጠብ ያደርጋል የሚል ስጋት አለን። የዘመኑ ልጅ መቼ ምንድነው ብሎ ማን ይጠይቃል? አሁን እንደናንተ ስራ ጉዳይ ካልሆነ የዘመኑ ልጅ እኮ እኔ አሁን ጠይቁኝ አስመዘግባችኋለሁ ብሎ ግን ይህንን ጨርቃሳ ነገር ተው ይሉኛል።